ወይኔ አምላኬ አሚን ያትደጋግሙ አያዩት ኮሜንትሽ አታስጨንቂኝ በእናትሽ ጎንደር መተሽ እያለ እኔ ጋር መተሽ ነበር ኦኬ እንትሉ ጋር ያለሽ ልጅ ተሽቅጠኛ ነኝ የኔ እናት እንዴት ናት ሀገሬ ጎንደርዬ ቺቺን ያትሰሪ ነበር ድሮ ይገርማል በድሮ ወሬ አረሰ የለም ማሪ በድሮ ወሬ አረሰ የለም የኔ ፍቅር የኔ እናት ኑሪልኝ ፊትሽን ምን ተወክተሽ ነው ቀቀቀረ ታክሲ በስትሪት ፊትሽ ፊለር ተሽዋል ወይ ፊለር ማለት የሚወጠረው እንደዚህ ነው የሚያደርገው አው ፈለግሽ ማሪ ይገርምሻል አያስፈልገኝም የሪፍቅር እኛ እኮ ሲሰራንም ወጣጥሮ ነው ይሰራል የሪፍቅር አያስፈልገንም አይ ቲንክ ዙም ስላረኩት ነው ፊቴ ሙልት ያለባችሁ ጋይስ ወይ እንደዚህ ዳርጋያችሁ እንደዚህ ታረጋያችሁ ቦርጬን እንዳታዩ ልብዬ ነው እናንተ ግን ከስቻለሁ የኔ ማር ቴንኪዩ ማሪ ቦርጬን እንዳታዩ ልብዬ ነው ዙም ያረኩት ጌታ እንደዚህ ራሱ እናንተ ከስሻል ትላላችሁ እሷ አረ ወይኔ ቦርጭሽ አረ ወይኔ ምንድነው ምናምን ትለኛለች ጌታ ጥርስሽ ግን ቢጫው ነው ለኔ ፍቅር የቡና ውጤት ነው የቡና ውጤት በቀን 6 ሲኒ ነው የምጠጣው የዛሬ ሰው የሚያዝን መስሎሽ ነው የሞተው ያሳዝናል ምኑ ዋው የሆነ ቪዲዮ ልከውልኝ በማርያም ጋይስ በእናታችሁ እንደዚህ ነው ቪዲዮ አትላኩልኝ በእግዚአብሔር በእናታችሁ ጋይስ በመቤቴ እንዴ ጋይስ ነው እንደዚህ ነው ቪዲዮ ማየት እስከያቀራይ ሰው ተጨቃቅሏል እኔ ግን እምላችሁ አይ ጋይስ እዚህ አላወራም ነገ ዩቲዩብ ላይ ያወራለሁ ምክንያቱም እዚህ ጫጫታ ላይ ነው ሁሉዬ ላቭ እናንተ ሰው ግን ምን እንደዚህ ምን ሆናችሁ ነው እንደዚህ ተጨካከናችሁት ጋይስ ለምንድን ነው እንደዚህ ጨካኝ ሆናችሁት ማርያምን የምሬን እኮ ነው ሺህ ዓመት አትኖሩም እኮ ማለት ሺህ ዓመት ብትኖሩ ኑሮ የሰው እድሜ ይወስዳችሁ ሺህ ዓመት ብትኖሩ ችግር የለውም አትኖሩበትም እኮ በቃ ቢግ ላቭ መቶ ስንት አንበሳ ሲሆንስ በቱርክ ብር ስንት ነው? 400 $4 አራ አንበሳ ሲሆንስ በቱርክ ስንት ነው? ማሪ ተሳስተሽ እንዳትለቂ ከዛ ስማ ባለጌ ያለች ባለጌ ኒናዬ ላቭ ኦ ማይ ጋድ ጋይስ ኒናዬ ቴንክ ዩ ፍቅር ያዬ ቆይ አንድ ኮሜንት ደትዬ ኢግኖር የሚያደርግ ማሪ ኢግኖር ቢጫው አንቺ እናባቱ ምን ታረጋለች መሰለሽ አዲስ የተጀመረውን ትሬንድ አይተሽዋል ውጭ ሀገር የሚሰሩ ትሬንድ በማንኪያ እንትን ላይ ስቶቭ ላይ ጣጂና ማንኪያውን አግለሽ ከዛም እንደዚህ አንስተሽ አራት ሽቴሌ
$550 እንዴ እዚህ ጨምራል እንዴ ላክሹ ኦ ማይ ጋድ ለምን 24 ለምን 300 ነው የሚሆነው 300 ምናምን ኢትዮጵያ $300 ነው ሲገርም እኔ አያዋጣም ከቱርክ ግን አንበሳ የሚሰጥ ሰው አለ እንዴ እዛ አስፋልት ላይ ቆሜ ነው እንጂ እንደዚህ ምናምን እያልኩኝ እየተገላበጥኩኝ እንደዚህ እያልኩኝ ምናምን እያረኩኝ አረማሪ እንደፈታ አይገባም እንዴ ናችሁ እና ሰብት ይሄለው ማንተ በምን እኔ Hello. ኧረ በስመ አብ ዘይገርሙ ዘይደንቁ የሚባለው ነገር ሊያ ላይ ነው የቆመው እስካሁን ነው ኮመንት እያየሁ አይደለም እስኪ ወደድኩት ታውቂያለሽ ጋይስ ያምሩት አይ ኖ ፍቅር እንዴት ነው ጋይስ ማርያም ያምርብኛል እኔማ በአፍንጫ ላይ ራሱ ተቀብሏል ማለት ነው የሌስ አይደለም ጋይስ ያይን እንትን አይደለም ያምራል እንዳሰጫት ሰማሽ ያምራል እሷ ራሷ ወደሹ ሰጁ እያለች ምንም ነው መሰለኝ ማርያምን አይ ማሚት ላርጎኝ ነገር ልንገርሽ እና ታዲያ እኔ ኩልደት ይደርሳል አያ አምስት ዓመት ስለዚህ ለምን አሁን የኔ ልደት አሁን ነው እና ለምን አይ ቫኬሽን ነሽ ልጅ ሰምታል ያ ኦ ማይ ጋድ ስሙ ጋይስ ምን እንደምትለኝ ሰምታችኋል ካል ያለችውን መነጽሩ ላይ ፊልተር እየታየ ነው ማለት ኧረ እኔ ፊልተር አላደረኩም ዛሬ ሲጀመር ቱርክ ስገቡ ፊልተር አታረጉም ጌታ የምን ፊልተር ስሙ ልንገራችሁማ ቢበርድሽ ራሱ ትሻገቢም እያለች ነው ማርያምን ከመጣው ጀምሮ እሷ ናት የምትካፈለው ጭንቅሎ ቤት ነው ጭንቅሎ ቤት ዱላ ፈልተሻል የኔ ፍቅር ሩቲ ወይዬ አይው ቫኬሽን ይዤሽ እወጣለሁ አለች ቫኬሽን ዘይት እወጣለሁ ጋይስ ኢስታንቡል ሆናችሁ እኮ ቫኬሽን አይደለም ከኢስታንቡል ውጭ ነው ቫኬሽን የሚባለው
አጾሚም እንዴ ለደንብ ነው የምጾመው። ማሪ ለምን ጠየቅሽ? ሙናዬ እንዴት ነሽ?